የሀበሻ ጀብዱ ምዕራፍ 10 ጦራችን በጉዞ ላይ። የአድዋ ከተማ በጣሊያን ቦምብ ተወግራ በነደደች በበነጋታው ራስ ካሳ ከልጃቸው ከደጃዝማች ወንደሰን ጋር በደህና ፈጣን ፈረስ ወደ 1 ሰዓት ገደማ የሚያስኬድ መንገድ ተጉዘው ከ20 ሺህ በላይ የሆነው ጦራቸው ሰፍሮ ወደሚጠብቃቸው ቦታ ሄዱ። ራስ ካሳ ደብረ ታቦርን ከመልቀቃቸው በፊት አስጠርተውኝ አንድ ጠንካራ ሸጋ ሰንጋ ፈረስ ከ2 በቅሎች ጋር ለገሱኝ። የሚበቃኝን ያህል የጭነት አህዮችም እወስድ ዘንድ ትእዛዝ ሰጡ። ቀጥለውም የኔን ደህንነት ይጠብቁ ዘንድ አቶ ተሰማን ከ20 የታጠቁ ወታደሮች ጋር መደቡልኝ። ከሰዓት በኋላ ጦሩ ከሰፈረበት ሜዳ ደረስን። ከሩቅ በርካታ ድንኳኖች ይታያሉ። ድንኳኖቹ ፈንጠር ፈንጠር ብለው አንድ ትልቅ ድንኳን ከሌሎች አነስ አነስ ካሉ ድንኳኖች ጋር መሃል ላይ ቆሟል። ሌሎች በመቶዎች የሚቆጠሩ የተለያዩ መልክና ስፋት ያላቸው ድንኳኖች ዙሪያውን አጥረውታል። እንግዲህ ከፍ ከፍ ያሉትና መሃል ላይ የቆሙት የትልልቆቹ ሹሞች ሆኖ ትንንሾቹ ደግሞ የትናንሽ ሹሞች ድንኳኖች መሆናቸው ነው። ሌላው ጦር ድንኳን ቀርቶ የእግሩ ጫማ እንኳን አልነበረውም። በዚያ የጦር ሰፈር ትንሽ ነጣና ደመቅ ያለ 2 ድንኳኖች ጎላ ብለው ይታያሉ። በኋላ እንደተረዳሁት አንደኛው የራስ ካሳ እንግዳ መቀበያ ሲሆን፣ ሁለተኛው ራስ ካሳ ሹማምንቱን ግብር የሚያበሉበት የግብር አዳራሽ መሆኑ ነበር። ራስ ካሳ ለራሳቸው አነስ ያለችና ድሎት ያልጎደላት ድንኳን ነበራቸው። ለኔም አነስ ያለች 2 የጦር ሜዳ አልጋዎች፣ ለስለስ ያሉ ፍራሾች የተዘረጉባቸው ከአንድ ታጣፊ ጠረጴዛና ከ2 ወንበሮች ጋር አዘጋጅተውልኝ ነበር። በዛች የጦር ሰፈር በሁለተኛው ቀን አንድ ፀጉረ ልውጥ ደራቃ ፈረንጅ ብቅ አለ። በቀጥታ ወደ እኔ በመምጣት ቄስ አቶ ሄንቲዝ እንደሚባል ነግሮኝ ተዋወቀኝ። ለምን እንደሆነ ባላውቅም ይህንን ሰው ውቃቤ አልወደደውም። እናም እዚህ ምን እንደሚሰራ ጠየቅኩት። ሳቅ ብሎ ለጥያቄ በሰሜን ኢትዮጵያ ብዙ ዓመት እንደኖረና በጎንደር ዙሪያ ያለ ሚሽን አስተዳዳሪ እንደሆነ ጨምሮም አሁን ራስ ካሳ ሊሰናበት መምጣቱን አጫወተኝ። አሁን ከምን ጊዜውም በላይ ጠረጠርኩት። ራስ ካሳን ብቻ ለመሰናበት በቀላሉ ከ10 ቀን በላይ ተጉዞ እዚህ ደርሷል። ብቻ ቄሱ ከራስ ካሳ ጋር በእንግዳ መቀበያ ሳሎናቸው ለብዙ ሰዓታት ሲነጋገር ቆይቶ ተሰናብቶ ሄደ። ቄሱ አማርኛ አሳምሮ ይናገር ስለነበር ከራስ ካሳ ጋር ስለምን ጉዳዮች እንደተወያዩ ለጊዜው የሚያውቅ ሰው አልነበረም። ይሁን እንጂ ብዙ ሳልቆይ ወሬዎች ብቅ ማለት ጀመሩ። እንደሰማሁት ቄሱ ለራስ ካሳ ከኤርትራው ገዢ ሚስጥራዊ ደብዳቤ ይዞ መጥቶ እንደነበረና በዚሁ ደብዳቤ የኤርትራው ገዢ ራስ ካሳን ከነጦራቸው እጅ እንዲሰጡና ከጣሊያን ወገን ይገቡ ዘንድ የሚያግባባ ነበር። ይሁን እንጂ ቄሱ ያለምንም ውጤት ተመልሷል። ጦራችን በ3ኛው ቀን ወደ ሰሜን ጉዞ ጀመረ። መጀመሪያ አካባቢ ጦራችን ለ3 እና ለ4 ሰዓት ያህል ተጉዞ ያርፍ ነበር። ይሄም በአብዛኛው ጦራችን እግረኛ ስለነበረና ራስ ጦሩ እንዳይደክመባቸው
በማሰባቸው ነበር። አዎ፣ አብዛኛው ሰራዊታችን ከየጥሻውና ከያምባው የመጣና ጦርና ጎራዴ ብቻ የታጠቀ በመጀመሪያው ቀን ውጊያ ጠላት ጥሎ ጥሩ መሳሪያ ለመታጠቅ በጽኑ እምነት የቆመ ጀግናና ጉጉ ጦር ነበረ። በዚህ እንደ ሞላ ወንዝ እያጓራ የሚጓዝ ጦር ውስጥም እንደ ነገሩ ሸማ የተከናነቡና በጀርባቸው በቅርጫት ሙሉ የማብሰያ ቁሳቁሶች ያዘሉ ሴቶችም ነበሩ። የሚጠባ ልጅም የተሸከሙ ታይተዋል። በዚህ መልኩ በመንገድ የገጠመንን ሁሉ እየጠራረገ የሚነግደው ጦር ስርዓት አልባ ነበር። እያንዳንዱ አነስተኛ ሹም ጦሩን እየያዘ የራሱን መንገድ እያወጣ በጦር ሜዳ ከሌላው ዘግይቶ ላለመድረስ ፉክክር ገጥሞ ነበር። አንዳንድ ሹሞች ዋናውን መንገድ ትተው አቋራጭ ፍለጋ ተራራውን እየቧጠጡ ሲወጡ የጉንዳን ሰራዊት ይመስሉ ነበር። ትንሽ ለየት የሚለውና ስርዓት ይዞ የሚጓዘው የራስ ካሳ ጦር ብቻ ነበር። ከፊት በርካታ ጥሩምባ ነፊዎች የገሃነብ ድምፅ የሚተፋ ጥሩምባቸውን እየነፉ ይሄዳሉ። ከጥሩምባ ነፊዎች ቀጥሎ የራስ ካሳ የክብር ዘበኛ ጦር አቧራው እስኪጨስ ድረስ ይረግጣል። ይረግጣል ስል በወጉ ተሰልፎ ሳይሆን ሁሉም ባሻው መንገድ እየሄደ ብቻ አቧራውን ያጨሰዋል ለማለት ያህል ነው። የራስ ካሳ የክብር ዘብ አዛዥ ቀኛዝማች አበበ እኔ ብሆን ቀኛዝማች አንበሳ እለው ነበር። እንደ አንበሳ በፈረሱ ላይ ተጀንኖ እንደተቀመጠ ጦሩን ቀድሞ ይመራል። ከክብር ዘቡ ጦር በመቀጠል ራስ ባጌጠ ፈረሳቸው ላይ ሆነው ይሄዳሉ። ከራስ በኋላ ሁለት አሽከሮች ይሮጣሉ። አንዱ አሽከር ተንቀሳቃሽ ዙፋናቸውን ተሸክሟል። ሁለተኛው ጥቁር ሆኖ መያዣው በብር ያጌጠ ከዘራቸውን ይዞ እሱም ይሮጣል። ከሁለቱ አሽከሮች ኋላ ሁለት ሌላ የራስ መሳሪያ ያዦችም ይሮጣሉ። ከዚህ በኋላ የራስ ካሳ ልጅ ደጃዝማች ወንደሰን ከሁለት ትላልቅ ሹማምንቶች በጅሮንድ ለጥ ይበሉና ቀኛዝማች ድህኔ ጋር በፈረስ ይከተላሉ። እኔም በፈረሴ እንደተቀመጡ ከራስ ካሳ ጎን እንዲሄድ ተፈቅዶልኛል። ይሄም ታላቅ ክብር ነው። ከትልቁ ከራስ ጎን በፈረስ መጓዝ ታላቅ ክብር ነው። ብቻ በዚህ መልኩ ፈረሰኛው ጦር እንደየማዕረጉ እየተሰለፈ ከኋላ እግረኛው ጦር፣ ከእግረኛው ጦር ኋላ እስከ መጨረሻ ቁሳቁስና ስንቅ የተጫኑ ብዙ አህዮች፣ አጋሰሶች፣ በጎች፣ ፍየሎች፣ ሰንጋዎች እነሱም በመንገዳቸው አቧራቸውን እያጨሱ ይሄዳሉ። በመጨረሻ ምግብ አብሳይ ሴቶችና አንዳንድ የሹማምንቱ የጭን ገረዶች ጠባቂ ተደርጎላቸው እነሱም ይጓዛሉ። ራስ ካሳ ተራራ ይወዳሉ መሰል በላሊበላና በሰቆጣ በኩል በቀላሉና በፍጥነት መገስገስ እየቻለን ራስ ተራራማና አስቸጋሪውን የደብረ ዘቢጥን መንገድ መረጡ። በመጀመሪያው ሳምንት ኋላ ቀር የሆነውን የስልክ ገመድ ባልተጠረቡ እንጨቶችና ዛፎች ላይ እየዘረጋጉ ከአዲስ አበባ ጋር ግንኙነት ለማድረግ ከንጉሠ ነገሥቱ ተጨማሪ ትዕዛዝ ለመቀበል ተሞከረ። አልፎ አልፎ ግንኙነቱ እየሰመረልን ከቤተ መንግሥት ጋር መረጃዎች ተለዋውጠናል። በዚህ መልኩ አንድ ሁለትም ቀን እያረፍን አዲስ የሚመጣውን ጦር እየተቀላቀልን
ወታደሩ የጦርነት ልምምድ ያደርግ ዘንድ ሐሳብ አቀረብኩና የመጀመሪያውና የመጨረሻው ልምምድ ተደረገ። እንደ እባብ እየተሽለኮለኩ ባገኙት ሁሉ እየተፈተለኩ ጠላትን እንዲያጠቁ የሚሰጣቸውን ትዕዛዝ ወታደሮቻችን ያለ አንዳች ማመንታት እየፈጸሙ ከተራራው ጫፍ ደርሰው በፉከራና በሽለላ ጦራቸውን ለመወርወር በጎራዴያቸው የጠላትን አንገት ለማረድ ቢዘጋጁም ነገሩ ልምምድ ነውና ሐዘንና ንዴት ፊታቸው ላይ እየተነበበ ጣሊያኖች የት ናቸው በማለት በሹማምንቶቻቸው ላይ አፈጠጡ። ይሄ ልምምድ ብቻ እንደነበረ ሊገባቸው አልቻለም እና በሁለተኛው ቀን ለልምምድ አንድም ወታደር ብቅ ሳይል ቀረ። ለገበሬ ወታደሮች እየተንፏቀቁና እየተሳቡ እንደ ዘንዶ እየተወረወሩ ወደ ተራራ መውጣትና መውረድ ጣሊያኖች በዚያ ከሌሉ ከንቱ ድካም ነው። እንዲህ እነዚህን ምስኪን ባላገሮች ሳይ ሰውነቴን ወረረኝ፣ አንጀቴ ተንዘፈዘፈ። አዎ ቤት ንብረታቸውን ትተው ልጆቻቸውን፣ ከብቶቻቸውን ለአዛውንቶቻቸውና ለሴቶቻቸው በትነው ጥለው ተራራ ወጥተው ወንዝ ተሻግረው ከዚህ ከማያውቁት ሀገር ደርሰዋል። የሀበሻ ጀብዱ ምዕራፍ 11 ዝቅ ካለው ሰማይ ስር። በየቀኑ የተለያዩ ሹማምንቶች ጦራቸውን እየያዙ መጥተው ከኛ ጋር ይቀላቀላሉ። ከፍ ከፍ ያሉ ሹማምንቶች ከራስና ከልጃቸው ከደጃዝማች ወንደሰን ጋር ይሳሳማሉ። አነስ ያሉ ሹማምንቶች በራስ ካሳ ፊት ቀርበው ፊታቸው መሬት እስኪነካ አጎንብሰው ይዘውት የመጡትን ጦር ብዛትና ጀግንነት እየተናገሩ ይሄ ይዘውት የመጡት ጦራቸው ከራስ ካሳ ጦር ጋር በታማኝነት ለሀገሩ እና ለንጉሠ ነገሥቱ ተዋግቶ ይሞት ዘንድ ይለምናሉ። የራስ ካሳ ጦር እጅግ በማደጉ በጉዟችን ላይ ጠባብ መንገድ ወይም ወንዝ ወይም ደግሞ አስቸጋሪ የሰርጥ መንገድ በገጠመን ቁጥር በሹማምንቶቹ መካከል ጭቅጭቅ ይፈጠራል። ይህም ጭቅጭቅ የኔ ጦር ይቅደም በማለት ነው። እኔ ለራስ ካሳ እንዲህ አይነት ችግር ዳግም እንዳይፈጠር ዘዴ እንዳለኝና ለዚህም የሰራዊታችንን ትክክለኛ ቁጥር ማወቅ እንዳለብኝ አስረዳዋቸው። ራስ ካሳም ሐሳቤን በደስታ ተቀብለው ስለ ሰራዊቱ ቁጥር ሁሉንም ቀኛዝማች አበበ እንደሚነግረኝ አስረድተውኝ ወደ ቀኛዝማች አበበ ላኩኝ። ቀኛዝማች አበበ ከሁለት አዛውንቶች ጋር በድንኳናቸው ተቀምጠው ጠጅ እየጠጡ ይጫወታሉ። ምን እንደሚያወሩ ባይሰማኝም አልፎ አልፎ ሳቃቸው ከሩቅ ይሰማ ነበር። በቀኛዝማች ድንኳን ገና ከመቀመጤ አሽከራቸው በቀንድ ዋንጫ ጠጅ ሞልቶ ሰጠኝ። ለጊዜው ጠጅ ነው፣ ያ እናንተ የምትወዱት ቢራ የለኝም። እንደ ቢራ ባይሆንም ጥሩ ጠጅ ነው፣ የያዙ ጌቶች የያዙ ይበሉ እያሉ ቀኛዝማች ዋንጫዬን እንድጨልጥ ገፋፉኝ። እኔም ዋንጫዬን ከመጨለጤ አሽከርየው ከምን ጊዜው ደርሶ እንደሞላት እንኳ ማስተዋል እየተሳነኝ የመጣሁበትን ጉዳይ አስረድቼ በትክክል የሰራዊቱን ቁጥር እንዲነግሩኝ ቀኛዝማች አበበን አጥብቄ ጠየኳቸው። ቀኛዝማች አበበ ጥያቄን ወደ ጎን በመተው ከወር በኋላ አስመራ ስንገባ ጥሩ
እውነተኛ የጣሊያን ቪኖ እንደሚጋብዙኝ ደጋግመው ቃል ገቡልኝ። 3ኛ ዋንጫዬን እንደያዝኩ በድጋሚ ጥያቄን አምርሬ ያቀረብ። አሁን ቀኛዝማች አበበ በመገረም እያዩኝ የወታደሮቹን ቁጥር ነው ያልከኝ ጌታው አሉኝ። አዎ ቀኛዝማች፣ የወታደሮቹን ቁጥር ማወቅ አስፈላጊ ነው አልኳቸው። እሱንማ አሉ ቀኛዝማች አበበ አሁን መሬት እያዩና በሁለቱም እጃቸው ጎፈሬያቸውን እያፍተለተሉ። እሱንማ እግዚአብሔር ብቻ ነው የሚያውቀው፣ እኔ እንዴት አውቄው ብለህ? እዚህ ማንም አያውቅም አሉኝ። ቀኛዝማች አበበ እንኳን የጠቅላላውን ጦር ቁጥር ሊያውቁ ቀርተው ራሳቸው ያመጡትን ጦር እንኳን በግምትም ቢሆን አያውቁትም ነበር። እናም አላዋቂ መሆናቸውን ለመሸፈን ያህል ጌታዬ፣ መድፈኛ ጦርም እኮ አለን አሉኝ። በጣም ገረመኝ። ከጦሩ ጋር 1 ሳምንት ሙሉ ስጓዝ እንኳን መድፍ ቀርቶ መድፍ የሚመስል ብረት እንኳን አላየሁም እና እንደ መሳቅ ሲቃጣኝ ቀኛዝማች አበበ እንደ መቆጣትና ጮክ ብለው ተመልከት ጌታው ብሎ ከድንኳኗ ጀርባ ጨርቅ የተሸፈነች ነገር ገልጦ አሳየኝ። አዎ ብዙ ቁርጥራጭ ብረቶችና ኋላ ቀር የሆኑ የመድፍ አፎች ሳይቀሩ ተደርድረዋል። አሁን እንደምንም ሳቄን አፈን አደረግኩ። ቀኛዝማችን ላስከፋቸው አልፈለግኩም። ብረቶቹን ላያቸው ሰው ሙዚየም መቀመጥ የሚገባቸው በታላቁ የአድዋ በእምዬ ምኒልክ የጦር ሰራዊት ከጣሊያኖች የተማረኩ እንደሆኑ በደንብ ያስታውቃሉ። እና ይሄ ነው አልኳቸው። ቀኛዝማች አበበ በእኔ ጥያቄ ብዙም ሳይጨነቁ ምን ችግር አለው ታያለህ፣ ለጊዜው 2 መድፎች ብቻ ናቸው ያሉን። ከጣሊያኖች ጋር ስንገጥም ከእግዚአብሔር እርዳታ ጋር ብዙ መድፎች ይኖሩናል። ጣሊያኖችን በገዛ መድፋቸው ቀይ ባህር ውስጥ ነው የምንከታቸው አሉኝ ፍጹም እርግጠኛና ሙሉ ወኔ በተሞላበት ቆራጥ ድምፅ። በኋላ ከቀኛዝማች አበበ እንደተለየው እንደ ነገሩ በይሆናል በተሰራ የግምት ቁጥር እቅዱን አወጣሁኝ። ይሁን እንጂ ጥቅም ላይ ሊውል አልቻለም ነበር። አንዳቸውም ትላልቅ ሹሞች ሊገባቸው ካለመቻሉ ሌላ አስፈላጊነቱ ሊገለጽላቸው አልቻለም። ራስ ካሳ ግን በጣም ተደስተውበታል። ተደስተውበትም በጥንቃቄ መረጃ ከሚያስቀምጡበት ሳጥናቸው ውስጥ ወረቀቷን ጨምሯት። የኛ ጦር እንዲህ ባለ ሁኔታ በዘመናዊ መልኩ ከሰለጠነና ዘመናዊ መሳሪያ ከታጠቀው የጣሊያን ጦር ጋር ሊገጥም ወደፊት ተጓዘ። የጣሊያን አውሮፕላኖች አሁን እስከ መሃል አገር ድረስ ዘልቀው መብረር ጀምረዋል። የሰማይ ላይ ብቸኛ ንጉሶች ናቸውና ባሰኛቸው ሰዓት ሁሉ ዝቅ ብለው እየበረሩ የሀበሻውን ጦር ይቃኛሉ። አንድ ማለዳ በድንኳኔ ውስጥ ጋደም እንዳልኩ የሚንጣጣ መትረየስ ድምፅ ሰማውና ተፈናጥሬ ወጣው። በርከት ያሉ የኢትዮጵያ ወታደሮች መትረየሶቻቸውን ጠምደው ያለማቋረጥ ይተኩሳሉ። በሁኔታው ተገርሜ መትረየስ አስተኳሹን አዛዥ ምን እንደተፈጠረ ብጠይቀው አይ ጌታው፣ እንደው የጣሊያን አውሮፕላኖች ሰሞኑን ድርሽም አላሉ፣ ያው መምጣታቸው አይቀርምና ባይሆን እስኪመጡ ወታደሮቹ በአሞራዎቹ ላይ ሊለማመዱ ነው
እየተለማመዱ ነው አለኝ። ቆም አልኩና ተኳሾችን አስተዋልኩኝ። ከፍ ብሎ በሰማዩ ላይ ተለቅ ያሉ አሞራዎች ይንሳፈፋሉ። ከታች ከመሬት የመትረየስ መዓት ቢወርድባቸውም ደንታ ሳይሰጣቸው እነዛ የሰማይ ላይ ጆቢራዎች መንሳፈፋቸውን ቀጥለዋል። ይሄ የአሞራዎቹ ንቀት ያናደደው አንድ ወታደር መትረየሱን ወርውሮ ምንሽሩን ከጣለበት አንስቶ አቀባበለና በመጀመሪያዋ ጥይት አንዱን አሞራ አውርዶ ጣለው። ወዲያው ሁሉም መትረየስ ተኳሾች መትረየሶቻቸውን ወደ ጎን ትተው በጠመንጃ የሰማይ ላይ አሞራዎችን ወደ መሬት ያወርዷቸውና ያረግፏቸው ጀመር። ኢትዮጵያውያን በዓለም ዕውቅና ያላቸው ተወዳዳሪ የሌላቸው አልሞ ተኳሾች ቢሆኑም በመትረየሱ ተኩስ ግን ገና ብዙ ይቀራቸው ነበር። ሰራዊታችን ገና ከዘመኑ መሳሪያ ጋር እንዳልተዋወቀ ገባኝ። በሚቀጥለው ቀን ምሳ ሰዓት አካባቢ የራስ ካሳ ጸሐፊ እየተጣደፈ መጥቶ ጌቶች ቶሎ ይበሉ፣ ይከተሉኝ ጌታዬ እያለ እየተጣደፈ መንገድ እየመራኝ ሲሮጥ እኔም በሩጫ ተከተልኩት። እየሮጥን ምን እንደተፈጠረ ጠየቅኩት። ጌቶች አንድ ወታደር ቆስሎ አመጡት አለኝ። ይህን የራስ ካሳ ጸሐፊ ተከትዬ ወደ ድንኳኗ ስገባ አንድ ሆዱ ላይ በጥይት የተመታ የገበሬ ወታደር ልክ እንዳመጡት ከዝንጣፊ ቅርንጫፎች በተሰራ ቃሬዛ ላይ በጀርባው ተጋድሞ አየሁት። ቁስለኛው ከቃሬዛው እንዳይወድቅ እግሩን በጠፍር ታስሯል። ከፍ ብሎ ወደ ደረቱ አካባቢ የሴት መቀነት ሸብ አድርገውለታል። ጎንበስ ብዬ ቁስሉን አየሁት። ከሞላ ጎደል የሆድ ዕቃዎቹ በሙሉ ወደ ውጭ ወጥተው ተዘርግፈዋል። ዶክተር ጥሩ ስል ሁሉም በአንድ ላይ አይናቸውን አፈጠጡብኝ። አዎ ለእነዚያ ምስኪን ገበሬዎች ፈረንጅ ሁሉን አዋቂ ነበር እና ዛሬም ያንን ምስኪን በፈረንጅ እጄ እንድረዳው በአይናቸው ተማጸኑኝ። ዋይ ማን በነገራቸው? እንኳን ሕክምና ቀርቶ የመድኃኒት ስሞች እንኳን ጥንቅቅ ያለ ማውቄን ማን በነገራቸው? እምቢ አይሆንም፣ አልችልም፣ እኔ ዶክተር አይደለሁም፣ ቁስለኛ ማከም አልችልበትም እንዳልል የሚያምነኝ ማንም ሰው የለም። ብቻ ማንገራገሬን ያዩ አንድ ግራዝማች ጌታዬ ኦፕራሲዮ ባይሳካም ምንም አይደል፣ እንዲህ ብንተወው መሞቱ አይቀርምና አይዞት ይርዱት፣ ይሞክሩ እያሉ አደፋፈሩኝ። በዚህ መሃል ኮቴን አወላልቄ እጄን ታጥቤ ጎንበስ እንዳልኩ አንድ የሀበሻ መርፌ ወጊ መጥቶ ገላገለኝ። የሀበሻው መርፌ ወጊ ምንም አይነት የሕክምና ትምህርት የለውም። ምንምም የሕክምና መሳሪያ አልያዘም። ብቻ አንድ ጎጆ አረቄ ሲጠጣ ወሬውን ሰምቶ መጥቶ እኔን ወደ ጎን ገፋ አደረገኝና ወደ በሽተኛው ተጠግቶ እጁን እንኳን ሳይታጠብ ሆድ ዕቃዎቹን በእነዚያ እጆቹ ወደ በሽተኛው ሆድ ጨምሮ በተራ መርፌ እንደ ድንች ኬሻ ሰፋው። ከዚያች ድንኳን ተመልሼ ቀኛዝማች አበበ ከለገሱኝ አረቄ አንድ ሲኒ ቀዳውና ጨለጥኳት። ልቤ ክፉኛ አዘነ። ጦራችን አንድ እንኳን ዶክተር አልነበረውም። የመድኃኒቱ ነገርማ አይነሳ ነው የሚባለው። በድጋሚ አረቄም በሲኒ ሞልቼ የጠጣሁና አልጋይ ላይ
ዘፍ ብዬ ወደቅኩ። ሳላስበው አይኖቼ ያለቅሱ ጀመር። ልቤ ግን እንደ ጥቁር ድንጋይ እንደ ጠነከረ ይሰማኝ ነበር። እንዲህ በጦር ሜዳ አልጋዬ ላይ ተዘርግቼ አረቄ የያዘች ሲኔን እንደጨለጥኩ ወደፊት ብቆስል ልሞት ባጣጥር ብሞት እሞታታለሁ እንጂ በዚህ መርፌ ወጊ ዶክተራችን እንደማልታከም ለራሴ ቃል እየገባሁና ሌላም ነገሮች እያሰላሰልኩ የቀኝ አዝማች አረቄ ስራውን ሰርታ ኖሮ ለጥ ብዬ ተኛሁ። ጠዋት የተነሳሁት በአቶ ተሰማ ተቀስቅሼ ነው። ለመጀመሪያ ጊዜ ከጦሩ ዘግይቼ ከመነሳቴም በላይ በአቶ ተሰማ በመንቀስቀሴ ትንሽ አፍረት ነገር ተሰማኝ። ግን ለዚህ አሁን ጊዜ የለንምና አቶ ተሰማም ፈረሴን ጭነውልኝ ስለነበር ቁርስም ሳላደርግ ጉዞ ጀመርን። ደብረ ዘቢጥን እንዳለፍን የጦራችን የስልኳ መንገድ ተለያየ። ከአሁን በኋላ ከንጉሠ ነገሥቱ ዋና የጦር ድንኳን ጋር የምንገናኘው በሬዲዮ ብቻ ሆነ። በእንዲህ አይነቱ ኋላ ቀር በሆነ ሬዲዮ የምናደርገው ግንኙነት በቀላሉ ለጠላት አሳልፎ እንደሚሰጠንና እንደሚያጋልጠን ለራስ ካሳ አስረዳኋቸው። አማራጭ ባለመኖሩ እግዚአብሔር ይጠብቀን ብለን ግንኙነታችንን በተቆለፉ ቃላት መፍቻ አድርገን መረጃዎችን ከአዲስ አበባ ጋር ብንለዋወጥም ብዙም አልረዳንም። ጣሊያኖች ከኛ ቀድመው ይፈቱና በሜትር ርቀት ሰፈራችንን አካለው ያውቁ እንደነበር ኋላ ላይ ተረድቻለሁ። ምንም እንኳን ከደብረ ታቦር ከመነሳታችን በፊት ራስ ካሳ 400 አዲስ ጠመንጃዎችን ቢያገኙም ለራሳቸው ወታደሮች እንኳን አልተዳረሰም ነበር። የቀረው ጦር እንግዲህ እንዲህ መላቅጡ በጠፋ ሁኔታ ከራሱ ጎጆ የሰቀላትን ጠመንጃውን አውርዶ በራሱ ጥይት ዝናሩን ታጥቆ ጎጆ ያፈራውን ስንቅ ቋጥሮ ወደፊት በታላቅ ቆራጥነት ይገሰግሳል። አንዳንድ የጦር ሹማምንቶች የራሳቸው አብሳዮች አሏቸው። ሌሎቹ ሹሞች ለአቅመ አዳም እንኳን ያልደረሰ ወንድ ልጃቸውን አስከትለው መጥተዋል። እነዚህ ልጆች በጉዞ ላይ የአባቶቻቸውን ከባድ መሳሪያዎች ተሸካሚዎች ሲሆኑ ማታ ማታ ጦሩ ሲያርፍ የማብሰያ እንጨትም ይሰበስባሉ። እነዚህ ልጆች ወደፊት እንደምናየው በጦር ሜዳ በልጁ ጦር ስር ተሰልፈው በታላቅ ጀግንነትና ቆራጥነት በከፍተኛና ታሪክ ሊጽፈው የሚገባ ጀብዱ ሰርተዋል፣ ፈጽመዋል። እንግዲህ እንዲህ በጣም አሳዛኝ በሆነ መልኩ የታጠቀው ጦራችን የዋድላ ደላንታን ተራሮች እየታከከ ወደ ሰሜን ገሰገሰ። አድማጮች፣ የሀበሻ ጀብዱ ምዕራፍ 10 እና 11 ይህንን ይመስል ነበር። በቀጣዩ ምዕራፍ እስከምንገናኝ መልካም ቆይታ።